በዚህ ዓመት ብዙዎቹን ከሥራ የሚያባረረው በዓለማችን ገበያ ላይ በስፋት በመግባት በሚሊዮኖች የሚቆጠሩ ሠራተኞችን የሚተካው እጅግ በጣም አስገራሚ ኤአይ ጎግልን ካችሁ ይለናል። ከሥራ በማባረር እንደሚያስከፋ ሁሉ ብዙዎቹን የናጠቁ ሀብታም እንዲሆኑ ስለሚያደርገው አዲስ ቴክኖሎጂ በጥልቀት ነግራቸዋለሁ። እነሆ በዚህ ዓመት ከጎግል በጣም አስደሳች ከሆኑ ማስታወቂያዎች ውስጥ ወደ አንዱ እየገባን ነው። ጎግል ቪኦ 3። ይህ አዲስ የቪዲዮ ትውልድ ሞዴል በፈጠራ እና በቴክኖሎጂ ዓለም ውስጥ አእምሮን እየሳበ ነው። ምን ሊያደርግ ይችላል? እንዴት ነው የሚሠራው? እና ለወደፊቱ የቪዲዮ ፈጠራ ምን ማለት ነው የሚለውን እያንዳንዱን እናያለን። ለሁላችሁም የሥራ ዕድል ይከፍታልና እስከ መጨረሻው ተከታተሉኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ። ይቅርታ፣ እንዲህ አይነቱን ነገር በኢትዮጵያ እንዳትመኙ ብዬ እመክራችኋለሁ። አንድ ወገን ነን አላልክም እንዴ? ወደ ሞት መንገድ ወሰድከኝ። ከዚህ በኋላ ሁለታችንም አናስታውሰው። በመጀመሪያ ጎግል ቪኦ 3 ምንድን ነው? ጎግል ቪኦ 3 በጎግል ኤአይ ቪዲዮ ማመንጨት ቴክኖሎጂ ውስጥ የቅርብ ጊዜ ዝግመተ ለውጥ ነው። ተጨባጭና ከፍተኛ ጥራት ያላቸውን ቪዲዮዎች ከጽሑፍ መጠየቂያዎች ጋር መፍጠር የሚችል የጄኔሬቲቭ ኤአይ መሳሪያዎች ማዕበል አንድ አካል ነው። ያ ማለት ብዙ ፐርፌክት ተዋናዮችን በቀላሉ በቤታችን ውስጥ በጥራት በመፍጠር ልክ እንደ ታይታኒክ አይነት ፊልሞችን መስራት ያስችለናል። እያንዳንዱ የምንጽፈውን ነገር ቪኦ ወደ ቪዲዮ ይቀይሯል። ቪኦ 3 ከዚህ በፊት ከነበሩት ሁሉ ኤአይ ቴክኖሎጂ ይበልጣል። አኒሜሽን አይደለም፣ ምስሎችን ብቻ አይደለም። እየተነጋገርን ያለነው በካሜራ ሰራተኞች የተተኮሰ የሚመስል ስለ ሲኒማቲክ ቀረጻ ነው። ቪኦ 3 በቀድሞቹ የቪኦ ስሪቶች ላይ የተገነባ ነገር ግን በእውነታ በእንቅስቃሴና በወጥነት ወደፊት ግዙፍ አስማትን ይይዛል። የከተማ ሰማይ ጠቀስ ፎቅም ይሁን አድቬንቸር ፊልም እንዲሰራላችሁ የጠየቃችሁ ወይም የአቦ ሸማኔ ሩጫን በዝግታ እንዲሰራላችሁ ከጠየቃችሁት ቪኦ 3 ምን ቸግሮት በሚገርም ፍጥነትና ብቃት ይሰራዋል። ስለዚህ ቪኦ 3ን ከሌሎች የኤአይ ቪዲዮ ሞዴሎች እንደ ኦፕንሲአይስ፣ ሶራ ወይም ራንዌይስ ጂን 3 የሚለየው ምንድን ነው? መልካም፣ ጥቂት ነገሮችን እንመልከት። አንደኛ፣ የሲኒማ ጥራት። ቪኦ 3 ቪዲዮዎችን በ1080 ፒክስል ጥራት ከዝርዝር ብርሃን፣ የመስክ ጥልቀትና የካሜራ እንቅስቃሴ ጋር መስራት ይችላል። የፊልም ፊዚክስን እንኳን ይረዳል። ስለዚህ የዌስ አንደርሰን ፊልም ወይም ግሪቲ 80ዎቹ ትሪለር የሚመስል ትዕይንት ከፈልጋችሁ ያንን በቀላሉ ፕሮምፕት ብቻ በመስጠት መስራት ትችላላችሁ። ሁለተኛ፣ ፕሮምፕት ፕሪሲሽን። ፈጣንና ትክክለኛ ፕሮምፕት ውስብስብ ጥያቄዎችን በትክክል ይረዳል። የካሜራ ማዕዘኖችን፣ ስሜትን፣ የቀን ጊዜን፣ የተወሰኑ እርምጃዎችን እንኳን ማከል ይችላሉ እና ቪኦ 3 ሁሉንም አንድ ላይ ያመጣል። ምንም የተሳሳቱ ነገሮች ወይም እንግዳ የሚመስሉ ነገሮች የሉም። ሶስተኛ፣ ጊዜያዊ ወጥነት። ቀደምት ሞዴሎች በቪዲዮ ውስጥ ያሉት ነገሮች ፍሬም ወደ ፍሬም የሚቀይሩባቸው ችግሮች ነበሯቸው። ነገር ግን ቪኦ 3 ወጥነትን በከፍተኛ ሁኔታ አሻሽሏል። ማለትም ሰዎች፣ እንስሳትና ዕቃዎች በቪዲዮ ውስጥ አንድ አይነት ሆነው ይቆያሉ። ይህም የተለያዩ ኮንተንት ክሬተሮችን ትልቅ ደስታ ፈጥሮላቸዋል። አራተኛ፣ በሚገርም ጥራት ኤዲት ማድረግ። ከዚህ በፊት የተሰሩ ኖርማል ቪዲዮዎችን በመውሰድ ቪኦ 3ን ተጠቅመን ያን ቪዲዮ በጥራት ማራዘም ወይም እንደ ትዕይንት መቀጠል፣ የአየር ሁኔታን መቀየር ወይም እርምጃውን መቀየር እንችላለን። አሁን በቴክኖሎጂው በኩል እንንካ። ቪኦ 3 በትክክል እንዴት ይሰራል? ጎግል ሙሉ ኮድ ወይም የሞዴል ክብደቶችን እስካሁን ባያወጣም እኛ የምናውቀው ይኸው ነው። ቪኦ 3 በስርጭት ሞዴሎች ላይ የተመሰረተ ነው። በዘፈቀደ ጫጫታ የሚጀምርና ቀስ በቀስ ወደ ወጥ ቪዲዮ ክፈፎች የሚያጠራው በጽሑፍ ጥያቄም የሚመራ የጄኔሬቲቭ ኤአይ አይነት ነው። ከትላልቅ የቋንቋ ሞዴሎች ጋር ተመሳሳይ በሆነ ትራንስፎርመር ላይ የተመሰረተ አርኪቴክቸር ይጠቀማል። ነገር ግን እጅግ በጣም ብዙ በሆነ የቪዲዮ ውሂብ ላይ የሰለጠነ ነው። እንቅስቃሴን፣ ጊዜንና የእይታ ትስስርን ይማራል። ስለዚህ ነገሮች እንዴት መንቀሳቀስ፣ መስተጋብርና በጊዜ ሂደት መመልከት እንዳለባቸው ጠንቅቆ ያውቃል። እሺ ታዲያ እንዴት በቪኦ 3 ላይ እጃችሁን ታገኛላችሁ? አሁን ቪኦ በተመረጡ ፈጣሪዎች በተጠባባቂ ዝርዝር በኩል በጎግል ቪዲዮ ኤፌክስ መድረክ ላይ ይገኛል። ይህም በቪዲዮ ኤፌክስ.withgoogle.com ማግኘት ይችላሉ። አሁንም በተወሰነ ቅድመ እይታ ላይ ነው።
ነገር ግን በጉግል በቅርቡ ለተጨማሪ ተጠቃሚዎች ክፍት እንዲሆን አቅዷል። ፊልም ሰሪ፣ ገበያተኛ፣ የይዘት ፈጣሪ ወይም ስለ AI የመነጨ ቪዲዮ የማየት ጉጉት ካሎት ይህ መሳሪያ ጨዋታ ቀያሪ ነው። አጭር ፊልም እየሰራችሁም ሆነ ማህበራዊ ይዘት እየሰራችሁ በቪኦ3 የምርት ጊዜ መቆጠብ ትችላላችሁ። አሁን ስለ ትልቁ ምስል እንነጋገር። ይህ ለወደፊቱ የቪዲዮ ፈጠራ ምን ማለት ነው? ቪኦ3 የፈጠራ ሂደትን እንደገና ሊገልጽ ይችላል። ከፍተኛ ጥራት ያለው የቪዲዮ ይዘት ለማምረት ለማንም ሰው እንቅፋት ይቀንሳል። ምንም ውድ ማርሽ የለም፣ ምንም የስቱዲዮ ሰራተኞች የሉም። ግን ደግሞ ጥያቄዎችን ያስነሳል። ስለ ጥልቅ ሐሰቶች፣ የፈጠራ ባለቤትነትና ትክክለኛነት። ጉግል በኤአይ የተፈጠሩ ቪዲዮዎችን ዋተርማርክ ለማድረግና ሜታ ዳታ ለማከል ቁርጠኛ መሆኑን ተናግሯል። አሁንም ይህ ቴክኖሎጂ በፍጥነት እየሄደ ነው። እናም ስነ ምግባራዊነቱንና አስተማማኝነቱን ለመጠበቅ ግልጽ መመሪያዎችን እንጠብቃለን። ስለዚህ ጉግል ቪኦ3 የፊልም ሥራ የወደፊት ዕጣ ብቻ ሊሆን ይችላል። ብቸኛ ክሬተርም ሆናችሁ የአንድ ትልቅ ስቱዲዮ አካል ቪዲዮዎችን የምንሰራበት መንገድ ሊቀየር ነው ለዘላለም። ምን ይመስላችኋል? እናንተስ በቪኦ3 ምን ለመስራት አሰባችሁ? ዩቲዩበር ለመሆን፣ ፊልም ለመስራት፣ ማስታወቂያ ለመስራት? ለሚቀጥለው ፕሮጀክታችሁ ቪኦን ትጠቀማላችሁ? ኮመንት ይስጡ እና እንነጋገር። ውድ ቤተሰቦቼ አዳዲስ ቁም ነገር አዘልና አስተማሪ ቪዲዮዎች ሲለቀቁ በፍጥነት እንዲደርሳችሁም ሰብስክራይብ በተኗን በመንካት የደውል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር ማድረግ አይዘንጉም። ከዚህ በላይ ብዙ እንጠብቃለን። ፈጣሪ ሀገራችን ኢትዮጵያን ይጠብቅልን። ውሃ እንኳን ዘግይቶ ሲመጣ ድርቀት የገደለውን አበባ አያድነው። ቆይተን ሁሉንም ይዘን ብንመጣ ራሱ በመዘግየታችን የምናጣቸው ነገሮች ይኖራሉ። ይቅርታ፣ እንዲህ አይነቱን ነገር በኢትዮጵያ እንዳትመኙ ብዬ እመክራችኋለሁ። አንድ ወገን ነን አላልክም እንዴ? ወደ ሞት መንገድ ወሰድከኝ። ከዚህ በኋላ ሁለታችንም አናስታውሰው። እኔን የገደልከኝ ምንም አትጠራጠር። በዚህ በኩል መምጣት አልነበረብንም። ሄድ እንኳን አትችይም። ኦልሬዲ በልቤ ውስጥ አለሽ። እሳት ውስጥ እንጂ ልቡ። መልእክቱ ከኢትዮጵያ ነው። ነገር ግን መልእክተኛው አንተ ነህ። ከቤት የወጣሁባት ቀን ምንኛ የተረገመች ናት። አንድ ወገን ነን አላልክም እንዴ? ወደ ሞት መንገድ ወሰድከኝ። ከዚህ በኋላ ሁለታችንም አናስታውሰውም። በእናትህ ላይ አታስቀር። አላስተዋልኩም ቃሉ አርኩ